ሰላም ለእናንተ ይሁን ውድ የቲክቶክ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንዴት ናችሁ? እስኪ አንድ የሆነ ነገር በአካባቢ የታዘብኩትን ላካፍላችሁ። ምንድነው ነገሩ? በዓል እንደመሆኑ መጠን በአካባቢው ሰው በአካባቢው ቅርጫ ያለ ነው። አካባቢው ገንዘብ ያዋጣና በሬ ይገዛል፣ ከብት ይገዛል። ያን ተቃርጦ ወደ ቤቱ ያስገባል ማለት ነው። እና እኔ በምኖርበት አካባቢ እንደዚህ ገንዘብ ሲዋጣ ልሰጣቸው ስል አንቀበልም አሉኝና ጴንጤ በመሆኔ ምክንያት ከቅርጫው ሊያስገቡኝ አልፈለጉም። እና እኔ አላርደውም፣ በስማም ብዬም አይደለም በኢየሱስም ብዬ እኔ የማረድ ችሎታም የለኝ። እኔም አርጀምም አላውቅምም፣ አላርደውም። እነሱ ነው የሚያርዱት፣ እነሱ ነው ቅርጫ የሚያደርጉት የሚመድቡት። እኔ ብቻ ዘንቢሌን ይዤ ሄጄ ብሬን ከፍዬ ዘንቢሌን ይዤ ሄጄ ያንን ስጋ ወስጄ ወደ ቤቴ መመገብ ብቻ ነው የኔ የሚጠበቅብኝ። እና ግን ጴንጤ በመሆኔ ከዚህ ከቅርጫው ውጭ አድርገውኛል ማለት ነው። እና ደግሞ በከተማ ውስጥ በአዲስ አበባም ያላችሁ የታወቀ ነገር ነው። አማኑኤል ቤተ ክርስቲያን ለ17 ዓመት ነው ለ18 ዓመት እየቀጠለ የመጣ ነገር ከ30 እንዲሁም አሁን ዘንድሮ የሰማሁት በሚዲያም በሶሻል ሚዲያም የተላለፈ ነገር ስለሆነ የሰማሁት 33 ነው 32 ሰንጋዎች አርዳ ከ300 ምናምን በላይ ለሆኑ አረጋውያንና አቅመ ደካሞች ቅርጫ አድርጋ ቤተ ክርስቲያን ውስጥ መደብ አድርጋ ሌሊቱን ሙሉ ስትደክም ስትለፋ አድራ ለህብረተሰቡ በነጻ እንዳካፈለች የፀሐይ የሞቀውና አገር ያወቀው ነገር ነው። እንግዲህ ቤተ ክርስቲያን ማለት ነው የኛው አማኑኤል ህብረት ቤተ ክርስቲያን እንግዲህ ፕሮቴስታንት ውስጥ ያለች በፕሮቴስታንት ወይም በወንጌላውያን ህብረት የታቀፈች ቤተ ክርስቲያን ይመስለኛል። እና እቺ ቤተ ክርስቲያን ሲጾሙ ለነበሩ 40 ቀን ነው ምናምን ሲጾሙ ለነበሩ 50 ቀን እንደዛ አብይ ጾም በአጠቃላይ ሲጾሙ ለነበሩ ምእመናን አርዳ ቅርጫ አድርጋ በራሷ ቤተ ክርስቲያን መድባ ኑ ውሰዱ ብላ ምእመኑም እየመረቀ እየባረከ ቤተ ክርስቲያኒቱን እየባረከ ሲወስድ አይተናል። ስጋ ማለት ነው ወስዶ ሲመገብ አይተናል። ይሄ እንዳለ ሆኖ እኛ የምኖርበት አካባቢ ግን ሱቅ አለኝ፣ የሸቀጣ ሸቀጥ ሱቅም አለኝ። እና ሱቄን እንዳይገዛ ማህበረሰቡ እንዳይገዛ ከኔ ሱቅ እንዳይገዛ ዋጋ እንዳያደርግ እናት አባቴ እህት ወንድሞቼ እንኳን ከቤቴ ገብተው እንኳን እንግድነት እንዳልቀበላቸው እኔ ደግሞ እነሱ ቤት ቤተሰቦቼ ከእናት አባቴ ቤት እንኳን ሂጄ ቢታመሙ እንዳልጠይቃቸው የሆነ ቦታ መንገድ በእነሱ አድርጌ መንገድ አልፌ እንኳን ቢሆን ገብቼ ሰላም እንዳልላቸው ቢርበኝ እንዳልበላ ቢጠማኝ እንዳልጠጣ ቢደክመኝ እንዳላርፍ እነሱም በእኔ ቤት መጥተው እንዳያርፉ ገቢያ ሲመለሱ ቤት መጥተው እንዳያርፉ ውሃ ጠጥተው እንጀራ በልተው ጉልበታቸውን አበርትተው እንዳይሄዱ ይህ ሁሉ ተገዝተው ቤተሰቦች ተገዝተው እኔም እንዲው በዚህ 3 ወር ነው 4 ወር ይሆነዋል ከተገዘተ። በዚህ 3 ወር ውስጥ 4 ወር ውስጥ አቤቴ እንዲው አንድ ሰው እንኳን ገብቶ አያውቅም። እና እንደዚህ አይነት ሁኔታ እኔ በምኖርበት አካባቢ ያለ በከተማ ደግሞ ምንም ነገር የለም። በቃ ሰላም ነው ሁሉ ነገር። ማህበረሰቡ ተቀላቅሎ ነው የሚኖረው። አንዱ ካንዱ ይበላል፣ አንዱ ካንዱ ጋር ይጠጣል፣ እርስ በርሱ ይጠያየቃል፣ ምን ይባባላል። እና ይሄ መጽሐፍ ቅዱሳዊ ነው ወይስ ባህላዊ? እንዲው የኛ አካባቢ ማህበረሰብ እንዴት ነው ይህንን? እና እባካችሁ በሶሻል ሚዲያ ይህን ቪዲዮ የምትመለከቱ ኮሜንት ላይ አስቀምጡልኝ፣ አስተያየት ስጡ ያለውን ነገር ማለት ነው። እና እወዳችኋለሁ። መልካም የትንሣኤ በዓል ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያን እግዚአብሔር ይባርክ። አመሰግናችኋለሁ።